ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች። ዳጣ ክፍል 3። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁኝ። የተቀላቀላችሁኝም ገና ያልተቀላቀላችሁኝም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። ዳጣ ቲክቶክ ላይ ቀርጬ ልልቀቅሽና ከዛም በኋላ ታዋቂ ትሆኛለሽ አለችኝ ትለዋለች። ከዛም እሱ ደግሞ እዚህ ጠብቅኝ መጣሁ በማለት ሄደ። ዳጣም በመናደድ እየተሳደበች አውቃ ነው አይደለ የቀረጸችኝ አውቃ ነው አይደለ እያለች እየተናደደች እያለ ዛሬ እዚህ ቤት የመጨረሻ ጦርነት ይካሄዳል በማለት ዳጣ ትናደዳለች። ኤቢ አንቺ ነሽ እንድትቀርጫት ያደረግሻት ኤቢ ብሎ ይጠይቃታል። ኤቢም እኔ አላልኳትም፣ እኔ ልቀረጽሽም አላልኳትም፣ ራሷ ናት ራሷን እየቀረጸች ያገኘኋት ትላለች። ዳጣም አንቺ አፍሽን ዝጊ ራስሽ አይደለሽ እንዴ ብላ ታፋጥጣታለች። በዚህ እድሜሽ ነጭ ውሸት ትዋሻለሽ እንዴ ዝም በይ እባክሽ ትላታለች ኤቢን። ምን አይነቷ ብሽቅ ናት በእናትሽ ትላታለች ዳጣን። እሷ ደግሞ እባክሽ እናቴን ስም አትጥሪ አለች። ዳጣም ናታን እኔ አይደለሁም እሷ ናት እያለች ዳጣ ትናገራለች። እና ዳጣም ለናታን ማመን አለማመን መብትህ ነው እሺ፣ ራሷ ናት የቀረጸችኝ ራሷ ናት እያለች ትናገራለች በንዴት። እና እሷን ነው የምታምነው ወይንስ እኔን ነው ይችን ወፍ ዘራሽ ነው የምታምነው እያለች በንዴት ሲጨቃጨቁ፣ በቃ እኔ መሀከላችሁ ሁሌ ተጨቃጨቃላችሁ እንዴ ብሎ ይጮህባቸዋል። ናታንም ቤቢ ብሎ ሲጠራት፣ አቤት ናታንዬ አናደደችህ አይደለ ይች ዱርዬ አናደደችህ ብላ በፍቅር አይኗ እያየችው እያለ እና ናታንም አንቺ ነሽ አይደለ እንደዚህ እንድትቀርጽ ያደረግሻት አንቺ ነሽ አይደለ እንድትለቀው ያደረግሻት ይላታል። እንዴት እንደዚህ ትለኛለህ? አየኸው አይደለ እንደ ቪዲዮውን እኔ አይደለሁም በማለት አሁንም ትናገራለች። ነጭ ውሸት እሷ ስለማታውቅ ይሆናል ቀርታ የለቀቀችው። አንቺ ግን ለምንድን ነው ቀርተሽ የለቀቅሻት? አንቺ ዝም ብለሽ ቁመሽ ለምን ቀረጥሻት ብሎ ሲናገራት፣ ይቺ ልጅ ከመጣይ ጀምሮ እኔን ማየት አስጠልቶሃል ትለዋለች። እሱም ደግሞ ደጋገምሽው አቤኬ ደጋገምሽው ይሄንን ነገር ምን ለማለት ፈልገሽ ነው ይላታል። እና ምንድን ነው የምታወሪው? ይቺ ልጅ ታመጣ ይቺ ልጅ ታመጣ ታያለሽ ስነ ስርዓትሽን ያጂ በማለት በቁጣ ይናገራታል። እኔ ላይ ሲሆን እንዴት ሳትነዳለህ፣ እሷ ግን ግፍትራ ስትሄድ ምንም አይነት ትንፍሽ አላልክም በማለት ትናገራለች። አቤክም ለናታን ይች ልጅ እዚህ ቤት ተቆየች እኔ ሙቻታለሁ እሺ ብላ ትዝታለች። እና ዳጣም ወጥ ቤት ተክዛ ገብታ ቆማ እያለ አንቺ መሆንሽ ነው እኔም ስታይ የምደነግጨው ትላታለች። እና እዚህ መተሽ ዝም ብለሽ ስቆሚ ዝም እንድልሽ ነው የምፈልገው ትላታለች። አይመስለኝም ለዚህ ቤት እንግዳ ስለሆንኩ ነው አይደለ ትላታለች። ኧረ አይደለም ዳጣዬ ትላታለች በፍቅር አይኗ። ደግሞ መሆነሻል ደብሮሻል ቅር ያለሽ ትመስላለች ትላታለች። ዳጣም በመተከዝ አዎ ደብሮኛል በጣም ትላታለች። ምን ነው ከናታን ጋር ተጣላችሁ እንዲህ ብላ ስትጠይቃት፣ አይ ምንም ኧረ ምንም የለም ማለቻት። እና ኤቢም በቁጣ የቤት ሰራተኛቸውን ያዘዝኩሽስ ምግብ ትላታለች። ይሄው አዘጋጅቼልሻለሁ ስትላት፣ አይ አይመስለኝም ያዘጋጅሽልኝ አይመስለኝም። ወይስ እዚህ ቤት የመጣሽው አንቺ ልትሰሪ ነው ወይንስ ወሬ ልታወሪ ትላታለች። እና ለማንም ተረት ተረት የምታወሪው ዝም ብለሽ ስራሽን አሰሪ ትላታለች። እሱም ደግሞ እሺ ኤቢዬ ችግር የለውም እሺ ትላታለች። እሺ አሁን አደርስልሻለሁኝ ትላታለች። እና ዳጣም ግን ይች ልጅ ያማታል ግን ትላለች በመገረም። የቤት ሰራተኛቸውም ታያት እባክሽ ከልጅነቷ ጀምራ ይኸው ናት እንደዚህ ናት እሷ ትላታለች። ቆይ እዚህ ቤት ተገባሽ አንቺ ረጅም አመት ሆነሽ እንዴ ትላታለች ዳጣ። አዎ
እዚህ ቤት ተገባሁ ቆይቻለሁ ትላታለች በመተከዝ። ዳጣ ናታን መጽሐፍ ይዞ እያነበበ ስለነበረ ዳጣ ትመጣና ጠጋ ብላ ለማንበብ ትሞክራለች። ከዛ ናታን አኩርፏት ተቆጥቶ ስለነበረ በቃ ዳጣም አሁንስ አበዛኸው፣ በቃ ይቅርታ ጠየቅኩህ አይደል እንዴ ትለዋለች በቁጣ። ናታንም እሺ ጥሩ ጥፋትን አውቆ ይቅርታ መጠየቅ የትልቅ ሰው ባህሪ ነው ይላታል ዳጣ። እና ዳጣም ኪድዬን የኔ ጥፋት ነው ምንም ቢሆን የመጽሐፍ ወረቀት መቅደድ አልነበረብኝም ትላለች ዳጣ። መጽሐፍቶች እኮ እውቀት ናቸው፣ ይነበባሉ፣ ትምህርት እንወስድበታለን እንጂ አይቀደድም ይላታል ናታን ለዳጣን። ዳጣን ለናታን ይቅርታ በቃ ታሁን በኋላ ምንም ይሁን አይለመደኝም በማለት ይቅርታ ጠይቃለች። እሺ ይቅርታ ማደርግልሽ አንድ መጽሐፍ አለ እሱን ሰጥቼሽ አንብበሽ ስጨርሽ ነው ይቅርታ ማድረግልሽ ይላታል ናታን ለዳጣን። እና ዳጣንም እኔ እኮ ማንበብ አልችልም፣ አንድ መጽሐፍ አንብቦ ለመጨረስ ምናልባት 1 ዓመት ሊፈጅብኝም ይችላል ትላለች። እሺ ችግር የለውም የተወሰኑ ቅጠሎች እየሰጠውሽ ቀስ ብለሽ ታነቢያለሽ፣ ችግር የለውም ይላታል ናታንም። ዳጣንም ስለተረዳኸኝና ይቅርታዬን ስለተቀበልከኝ በጣም አመሰግናለሁ ትላለች ፈታ ብላ። ሁለተኛ ግን መጽሐፎችን አልቀድም ትላለች። ኤቪም አየህ ናታን፣ እኔ መጀመሪያውንም እኮ ነግሬህ ነበረ፣ አየህ ጥፋቷን አመነች ትላለች ኤቪ ለናታን። ናታንም እሷ እኮ መጀመሪያውንም ጥፋቷን አልካደችም አምናለች ይላታል ኤቪ። ዳጣና ናታን አሁን ደግሞ ታርቀናል ብለው ተቃቀፉ። ኤቪና ናታን በመተቃቀፋቸው ዳጣንና ናታን በመተቃቀፋቸው ኤቪ በጣም ተናደደች። ደሬ ለምንድን ነው ሰሞኑን በጣም ደስተኛ ነህ ብላ ስጠይቀው፣ ደሬ ደግሞ አንቺን የመሰለ ሚስትና እነዚህን የመሰሉ ልጆች ስለሰጠሽኝ ነዋ ደስተኛ የሆንኩት ይላታል። ከዛም አይ ተዝህ ሌላ በቃ ለየት ያለ ነገር ደስተኛ የሚያደርግህ ነገር አለ ብላ ስጠይቀው፣ አይ ምንም የለም ይኸው ነው ይላታል ደሬም። እና ግን አስተውለኸዋል ዳጣ ኤቪ ናታንን በጣም ትወደዋለች፣ አስተውለኸዋል ግን ትላለች። አዎ በአንቺ ግፊት ቢሆንም ኤቪ ናታንን እንደምትወደው አውቃለሁ ይላታል። አይ በእኔ ግፊት አይደለም በራሷ ትወደዋለች፣ በእኔ ግፊት አይደለም ትላለች እናቷ። እና አባትየውም ዋናው ነገር ናታን ይወዳታል ወይ የሚለው ላይ ነው ሲላት፣ ዋናው ነገር ለልጃችን ጥሩ መመኘታችን ነው ትላለች እናቲቱም። እና ናታንም በዚህ ዘመን ተፈልጎ የማይገኝ ታማኝ ወንድ ነው በማለት በደስታ ትናገራለች። እና ኤቪም ብትሆን ሕፃን ልጅ አይደለችም እንግዲህ ትልቅ ሰው ናት። ስለዚህ ናታንን አግብታ ድርጅቱን ቀጥ አድርጋ ማስተዳደር አለባት ትላለች። በዛም ላይ እኔ የልጅ ልጅ ማየት እፈልጋለሁኝ ትላለች እናቷ። እኔ በጣም ደስተኛ ነኝ ቢጋቡና ይሄ ቢሆን ከምንም በላይ ደስተኛ ነኝ። ነገር ግን ናታን ደስተኛ ነው ይወዳታል የሚለውን ነገር ማረጋገጥ አለብኝ በማለት ይናገራል። እና እናቲቱም ይዋደዳሉ ብያለሁ፣ ይዋደዳሉ፣ ብዙ ጊዜ ተደብቀው ሲያወሩ ሰምቻቸዋለሁ በማለት ለአባትየው ትናገራለች። አባትየውም ማንም ፈርተው ነው ተደብቀው የሚያወሩት በማለት ይመልስላታል። ይኸውልሽ አንቺ አትገፋፊያት፣ አንቺ ምንም ነገር አታድርጊ። እነሱ ግን በራሳቸው ሰዓት ተተዋደዱ፣ የእኛ ችግር የለውም መዳው ገብስ ነው ይላታል። ግድ የለህም ደሬ በእኔ ይሆንብህ፣ በጣም ይወዳታል፣ ይወደዳሉ። ምን አለች በለኝ፣ ምን አለች ቤቢ በለኝ።
እኛ ወንዶች አንድ ነገር ልንገርሽ ቤቴ፣ ለማንወዳት ሴት ባልሆነን መኖር አንችልም ይላታል። እና አንድ ነገር ልንገርሽ፣ እናንተ ሴቶች ደግሞ ባታፈቅሩም ሚስት ሆናችሁ መኖር ትችላላችሁ። ስለዚህ እኛ ወንዶች ከማናፈቅራት ጋር አብረን መኖር አንችልም ይላታል። ስሚ፣ እነዚህ ልጆች ተዋደው ከሆነ እሺ፣ ነገር ግን በእኛ ጫና እዚህ ውስጥ መግባት የለባቸውም ይላል ደሬ። እና ቤቲም ግዴታ የእነሱን ግንኙነት ወደዋለች እና ይወዳታል ብያለሁ፣ ይወዳታል፣ ዝም ብለህ ተመልከት በማለት ለአባትየው ለደሬ ትናገራለች። እሱም ባይዋጥለትም እሺ ይሆና ይላል። እና የደሬ ባልተቤት ቤቲ፣ እኔ የምለው ግን ይቺ ልጅ ዳጣ መቼ ነው ከዚህ ቤት የምትወጣው ብላ ስትናገር አባትየውም አልተዋጠለትም እና ዝም አላት። መልስ አልሰጣትም እና መኪናውን አንቀሳቅሶ መንገድ ጀመረ። ከዛን ናታን መጣና ዳጣ ለቅጣትሽ ቅጣት ልሰጥሽ ነው ይላታል። ዳጣም እሺ ችግር የለው እምችለው ከሆነ እሺ ብላ ተስማማለች። ቅጣትን የምችለው የማልችለው አይባልም፣ እንደዚህ ብሎ ነገር የለም። እሺ ወይንም አልፈልግም ነው። ችግር የለውም ናታን፣ እሺ ተቀብያለሁ፣ ነገር ግን የከፋ ቅጣት እንደማትቀጣኝ እተማመናለሁ ትላለች ዳጣ። እና የቀደርሽውን መጽሐፍ መርካቶ አብረን ሄደን ገዝተን እንመጣለን ይላታል። እና እችኛውም ናታንን የምታፈቅረው በቃ ለምን እሷን ትቀጣታለህ? ለምን እሷን እንሄድ ትላታለህ? እኔ መጽሐፉን እገዛለሁኝ ብዬ ሄለ እንዴ ትላለች። ምክንያቱም ዳጣና ናታን አንድ ላይ ሲሆኑ ስለማያስደስታት። ከዛን ዳጣንም በቃ ስታይል እንደውም ገላገለችኝ፣ በቃ እናንተ አብራችሁ ሄዱ በማለት ትናገራለች።